ከ2000 ዓመታት በኋላ ይኸውና ሰርግ ቤቱ መጣው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ላይ የተጻፈውና በዶኪማስ ሰርግ ቤት ተገኝቶ ወይን ባለቀባቸው ጊዜ ወይን አለቀብን ብለው ለእመቤታችን ቅድስት ድንግል ማርያም ሲነግሯት እመቤታችን ቅድስት ድንግል ማርያምም ለልጇ ለወዳጇ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወይን አልቆባቸዋል ብላ ነግራ እድምተኞቹ ፊት ሳያፍሩ እነ ዶኪማስ ሰርግ ቤት ውሃ ወደ ወይን የተቀየረበት የዶኪማስ ሰርግ ቤት ከ2000 ዓመታት በኋላ ይዣችሁ እጓዛለሁ። ዛሬ ከ2000 ዓመታት በፊት የነበረው የዶኪማስ ቤት ምን ይመስላል? የዶኪማስ ቤትስ በምርምር የተገኙት ቁሳቁሶች ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃን ወደ ወይን የቀየረባቸው ጋኖች ምን ይመስሉ ነበር? በታሪክ ወደ ኋላ ሄጄ አስቃኛቸዋለሁ። በተለይም በኢየሩሳሌም በደብረ ዘይት በተለያዩ አካባቢዎችም ተገኝቼ በጣም በርካታ መንፈሳዊ ቪዲዮዎችን ሰርቼላችኋለሁ። ብዙ እስካሁን ያላያችኋቸውን አካባቢዎች አብረን እንጎበኛለን። ሜክ ሹር የዩቲዩብ ቻናሌን ሁለተኛውን ባዮ ላይ ታገኙታላችሁ። ሄዳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ቲክቶክም ላይ ፎሎ አድርጉኝ። ስለምትከታተሉኝ አመሰግናለሁ። ከቃና ዘገሊላ ነው ይህንን ፕሮግራም የሰራሁላችሁ። ከሌሎችም ቦታዎች አብረን እንጎበኛለን። ይመቻችሁ።